ሰላም ለእናንተ ይሁን። አባቶቻችንን ልንመስል ዘመን በሰጠን መንገድ ቃሉን ልናደርሳችሁ ግዴታችንን ልንወጣ እነሆ ብለናችኋል። መልካም ቆይታ። أفعلكم كلكم فقران جيز يومني بكما كله نتمهار تمرت لسانة جيز بكما بيلكم كله لسانة جيز تمرت لسانة جيز يبقى عنا كما نتمهار ببائلته ስለዚህ ሁሉ ጊዜ እንደምንለው ያው የግዕዝ ትምህርትን ማወቅ ብዙ ጥቅም እንዳለው ብዙዎቻችሁም ያው ታውቃላችሁ በያስባለሁ የበለጠ ደግሞ እንደ መግቢያ አድርጋችሁ ይሄን ተጠቅማችሁ ሌሎችን ሊቃውንትን እየጠየቃችሁ እንድትማሩ ለማድረግ ነው ዋናው ዓላማውና መጻሕፍትን እንድታነቡ እንድትጠይቁ በተጨማሪም የግዕዝ ቋንቋን በቅኔ መልኩ ባይሆንም በድሮ መልኩ ባብነቱ ትምህርት መልክ ባይሆንም በዚህ መልኩም መማር እንደሚቻል ለማሳየት ነው። ስለዚህ ዛሬ የምንማረው ምዕራፍ 8 ያው ምዕራፍ 8 ላይ ደርሰናል። ትምህርት 40 ላይ ነን ማለት ነው። ትምህርት 4 ላይ የቀጠለ ነገር ነው እየተማርን ያለ ነው። እንግዲህ እስከሚያልቅ ድረስ ያኛው ይቀጥላል ማለት ነው። እንግዲህ የግዕዝ ቋንቋ በተለይ አንዱ ቃል ብዙ ነገር ማስሄድ ስለሚችል በዛ ላይ ነው ርዕሳችን እየቀጠልን ያለ ነውና አራተኛው ላይ ያው መሰሪ ነው። መሰሪ እርባታ ብለን ያየነው ባለፈው ወይም ዝርዝር እርባታ ብለን አይተናል። ይሄ ነው ዋናው ርዕሳችን። ይሄንን በተለያየ ግስ ማሳየት ነው የፈለግነው። ስለዚህ በተለያየ ግስ ስናይ ግን አንዱን ግስ መጀመሪያ በደንብ ማየት ያስፈልጋልና መሰሪ እርባታ በውእቶን በባለፈው በውእቶሙ ነው ያየነው። ዛሬ የምናየው ደግሞ ውእቶን ባለቤት ጊዜ ባለቤቱ ውእቶን ሲሆን ወይም ተውላጠ ስሙ ሰብጀክቱ ማለት ነው። ይሄ ባለቤቱ ስል ሁሉ ጊዜ ሰብጀክቱ ይመራዋልና ይሄ ባለቤቱ ውእቶን ሲሆን የተለየ ባህሪ ያለውና አንዱን ግስ ነው የምናየው። ባለፈው ያየነውን ግስ ዛሬም እናየዋለን ማለት ነው። ስለዚህ እንደተለመደው ምሳሌውን እናያለን። ምሳሌ ውእቶን ነው ባለቤቱ። ከዛ ኃላፊ ይኖረናል። ኃላፊ ትንቢት ይኖረናል። ዘንድና የመጨረሻ ትእዛዝ ይኖረናል ማለት ነው። ስለዚህ ይሄንን በተለያየ መልኩ ማሳየት ነው። ስለዚህ ይሄንን በደንብ አድርጋችሁ እናንተ በዚህ መልኩ ሌላ ግስ መርጣችሁ በዛ ፎርማት እኔ በምሰራው ፎርማት መከተል ትችላላችሁ። ሌላ ግስ መርጣችሁ የምታውቁት ከመዝገበ ቃላት አንዱን ግስ መምረጥ። ከዛ የመረጥኩት ግስ እኔ ውእቶ መከረ የሚል ነው። መከረ ሲል ለውእቱ ጊዜ መከሮ፣ ለይእቲ ጊዜ መከራ፣ ለውእቶም ጊዜ መከርወ ብያችሁ ነበር። ውእቶን ሲሆን ምን ይሆናል ነው? መከራሁ ይላል። መከሩት። ከዛ ይመክራሁ ይላል። ከዛ ይመክራሁ ይምክራሁ ይምክራሁ ይላል ማለት ነው። ስለዚህ ይሄንን ነው የምናይ ማለት ነው።
ተመልከቱ። ትርጉሙን ምናልባት የመጀመሪያውን ከተረጎምኩላችሁ ሌላው ግልጽ ይሆናል ብዬ አስባለሁ። ይሄ መከራሁ ማለት ይሄ መከሩት ሴቶች ውእቶን መከራሁ እነዚያ ሴቶች መከሩት ካልኩኝ ይሄ ደግሞ ምን ይሆናል ማለት ነው? ይመክሩታል እያልኩ ነው። ይመክሩታል። ብዙ ጊዜ ይሄ ይመክሩት ዘንድ ነው የሚባለው በትርጉም ይሄኛው። ይሄ ግን ይምከሩት ለማለት ነው። ይምከሩት። ስለዚህ ይህንን ነው እየሰራን ያለ። ከዛ ባለቤቱ ሲቀያየር የትርጉሙ ባህሪ ስለሚቀያየር ነው እንጂ ተመሳሳይ ነው ማለት ነው። መከራሃ ይላል። ይመክራሃ፣ ይምክራሃ እያለ ይቀጥላል። ይምክራሃ ይላል ማለት ነው። ስለዚህ ይሄ እንደ እንትን ማየት ነው። መከራሆሙ ይመክራሆሙ ይመክራሆን ይመክራሆሙ ይምክራሆሙ ነው የሚለው። ይሄ ተመሳሳይ ነው። ዘንድና ትእዛዙ በአረፍተ ነገር ጊዜ ነው የሚለያየው። ውእቶን መከራሆን ይመክራሆን ይምክራሆን ይላል ማለት ነው። እንደዚህ ይላል። ከዛ ውእቶን መከራከ መከሩህ ይመክራከ ይምክራከ ይላል ማለት ነው። ይምክራከ መከራኪ መከሩሽ። ይሄኛው ይመክራኪ ነው። ይምክራኪ ነው የሚሆነው። ከዛ መከራክሙ አንዳንዴ ከስሙ ጋር የሚገናኝበት ሂደት አለ። ስሙ ማለት መከራክሙ ሲል መከሯችሁ የሚል ሌላ በአማርኛ መከራችሁ፣ ለምሳሌ መከራ የሚል ቃል አለ። እሱ በአማርኛ መከራክሙ ሲል መከሯችሁ። መከራክሙ ይመክራክሙ ይምክራክሙ ይምክራክሙ ይላል። መከራክን ይመክራክን ይምክራክን ይላል ማለት ነው። ስለዚህ በዚህ መልኩ ባለቤቱ ውእቶን ነው ለሁሉም። መከራኒ ማለት ሴቶቹ መከሩኝ እኔን። ይመክራኒ ይላል። ይመክራኒ ማለት ይመክሩኛል። ይምክራኒ ይላል ማለት ነው። መከራነ ሲል ደግሞ መከሩን ይመክራነ ይመክሩናል። ይምክራነ ይመክሩን ዘንድ ይምክራነ ይምከሩን ይላል ማለት ነው። ስለዚህ ያው ከዚህ በፊትም እንዳየነው ስለሆነ ባለቤቱ ሳይቀየር ለሁሉም ይህንን 10 ስንቆጥራቸው እነዚህ 10 ናቸው።
ስለዚህ ውእቶን መከራሁ መከሩት፣ ይመክራሁ ይመክሩታል፣ ይምክራሁ ይመክሩት ዘንድ፣ ይምክራሁ ይምከሩት፣ መከራሃ መከሯት፣ ይመክራሃ ይመክሯታል፣ ይምክራሃ ይምክራሃ እያለ ይሄዳል ማለት ነው። መከራሆሙ ሲል አሁን ይሄ አጋጣሚ ሆኖ ቃላት ይገናኛሉና ግሱና ስሙ ይገናኛል። ለምሳሌ መከራ የሚል ቃል አለ። በባለፈው ስም ላይ ሳስተምራችሁ በ10 መራሕያን ስሞቹ በ10 ይዘረዝራሉ። መከራ ማለት መከራ የምናውቀው ይሄ ስቃይ መከራ የምንለው ነው። መከራ መከራሁ ስል አጋጣሚ ይገናኛል። መከራሁ ስል ሁ ባይድ ዝርዝር ሁና የእሱ መከራው እያለ ነው። እዚህ ላይ ግን መከራሁ ስል መከሩት ነው እና አንዳንዴ ስሞቹ ጋር ይገናኛልና በዛ እንዳትሄዱ። መከራሃ ሲል ደግሞ መከራዋ፣ መከራሆሙ ሲል መከራቸው የሚል የስም ብዜት አለ። ከዛ ጋራ ይሄ አንዳንዴ ይመሳሰላልና ግን ግሱም በዚህ መልኩ ነው የሚሄደው ለማለት ፈልጌ ነው። ስለዚህ አንዳንዴ ቃላት በዚህ መልኩ ይገናኛሉ። እነሱን አገባባዊ ይዘታቸውን ወይም ሰዋስዋዊ በአረፍተ ነገር ሲመጣ ሰዋስዋዊ ወይም ፓርትስ ኦፍ ስፒች በንግግር ክፍላቸው በደንብ መለየት ያስፈልጋልና ይሄ የግሱ ሂደት ሲሆን፣ ይህ አይነት ግን መከራሁ የሰውየው መከራው፣ መከራዋ፣ መከራቸው የሚል አለና ይሄ ከዛኛው የተለየ ነው። በትርጉም ነው የሚለያየው፣ በጽሁፍ ተመሳሳይ ነው ማለት ነው። ስለዚህ ይሄንን ስናይ ኃላፊ አረፍተ ነገር ብለን እናያለን ማለት ነው። ኃላፊ አረፍተ ነገር ስንሰራበት ኃላፊ አረፍተ ነገር፣ ኃላፊ አረፍተ ነገር፣ ኃላፊ አረፍተ ነገር። ምሳሌ ውእቶን መከራሁ ለውእቱ ብእሲ እላለሁ። ውእቶን መከራሁ ለውእቱ ብእሲ፣ እነዚያ ሴቶች ያንን ሰውዬ መከሩት እያልኩ ነው። ከዛ ውእቶን መከራሃ ለዛቲ ብእሲት እያለ ይቀጥላል። ውእቶን መከራሆሙ ለውእቶሙ እደው፣ ውእቶን መከራሆን ለውእቶን አንስት እያለ ይቀጥላል። ውእቶን መከራከ ለከ አንተ ብእሲ ይላል ማለት ነው። ውእቶን መከራኪ ለኪ አንቲ ብእሲት ይላል ማለት ነው። ስለዚህ በዚህ መልኩ እያያችሁ መሄድ ትችላላችሁ ማለት ነው። ውእቶን መከራክሙ ለክሙ አንትሙ 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 እደው ማለት ይችላል። ውእቶን መከራክን ለክን አንትን አንስት ማለት ይችላል። ውእቶን መከራኒ ሊተ ውእቶን አንስት ማለት ነው። ውእቶን መከራነ መከራነ ለነ ለእደው ብለን እንደዚህ አረፍተ ነገር መስራት እንችላለን ማለት ነው። ስለዚህ እነዚህኞቹ አሁን ግሶቹ እነዚህ ኃላፊ መሆናቸውን ያሳየናል ማለት ነው። ይሄንን ግሶቹ ናቸው ኃላፊ ትንቢት የሚያስብሉልንና እነዚህን ለማሳየት ነው
ስለዚህ እነዚህን በዚህ መልኩ በሐላፊ ወይም በፓስት በሚለው ግሶቹ በዚህ መልኩ ይወስዳል። ባለቤቱ ግን ሴቶች ናቸው። እዚህ ላይ ማስታወስ ያለባችሁ ውእቶሙ ከሚለው ከአማርኛው እነሱ ከሚለው ጋራ በአማርኛ ትርጉም ተመሳሳይ ነው። በግዕዙ ግን ለሴቶቹ ለይቶ ስለሚያወራ ውእቶን የሚለው ከወሰደ እያንዳንዱ 10ን መራሕያን በዚህ መልኩ ግሶችን ማርባት ይችላል የሚለውን ለማሳየት ነው። ስንመለስ ደግሞ ትንቢታዊ አረፍተ ነገር የሚለውን እናያለን። አሁን ደግሞ ትንቢታዊ አረፍተ ነገር ብለን እናያለን ማለት ነው። ትንቢታዊ አረፍተ ነገር ትንቢታዊ አረፍተ ነገር ሲሆን ደግሞ ግሶቹ ናቸው የሚቀየሩ። ባለቤቱ ሳይቀየር ግሶቹን እየቀየር መናገር ነው ማለት ነው። ምሳሌ ውእቶን ይመክራሁ ለውእቱ ብእሲ እንዲል ያደርገዋል ማለት ነው። ከዛ ውእቶን ይመክራሃ ለዛቲ ብእሲት እንዲል ያደርገኛል ማለት ነው። ስለዚህ ውእቶን ይመክራሆሙ ለውእቶሙ አንስት እደው ወይም አርድእት ሊል ይችላል፣ ወይም አበው ሊል ይችላል። ውእቶን ይመክራሆን ለውእቶን አንስት ይላል ማለት ነው። ውእቶን ይመክራከ ለከ አንተ ብእሲ ይላል። ውእቶን ይመክራኪ ለኪ አንቲ ብእሲት ይላል ማለት ነው። ስለዚህ ተመሳሳይ ነው። ይሄኛው እና እዚህ ባለቤቱ ተመሳሳይ ነው። ግሱ ነው ለውጥ የሚያመጣው ማለት ነው። ውእቶን ይመክራክሙ ለክሙ አንትሙ አርድእት ውእቶን ይመክራክን ለክን አንትን አንስት ውእቶን ይመክራኒ ሊተ ለብእሲ ልል ይችላል። ውእቶን ይመክራነ ለነ ለእደው ሊል ይችላል። ስለዚህ ይሄ እነዚህም 10 አንዱ 10 አረፍተ ነገር ያኛው 10 አረፍተ ነገር። ስለዚህ ይሄኛው ግን ይሄ ትንቢታዊ አረፍተ ነገር ያኛው ሐላፊ አረፍተ ነገር በመባል ይታወቃል ማለት ነው። ስለዚህ ይሄንን እናንተ በሌላ ግስ በመቀየር በዚህ መልኩ አንድ ግስ መርጣችሁ በመቀየር ሐላፊውንም ትንቢቱንም መዘርዘር ወይም መስራት ትችላላችሁ ማለት ነው። አሁን የሚቀረን ትእዛዛዊ አረፍተ ነገር ነው ማለት ነው። ስለዚህ ትእዛዛዊ አረፍተ ነገርን ስንመለስ እናየዋለን። እስከዛው ጠብቁን።
ተመልሰናል። ትእዛዛዊ አረፍተ ነገር ትእዛዛዊ አረፍተ ነገር ትእዛዛዊ አረፍተ ነገር እንግዲህ ትእዛዝ ማለት ስናዝዝ እንዲህ አድርገው እንዲህ ያደርጉታል እንዲህ ያደርጋሉ እንዲህ ያድርጉ እያልን እያዘዝን ስንናገር የምንገልጸው የአረፍተ ነገር አይነት ነው ወይም የንግግር ክፍል ነው። ስናዝዝ የምንገልጸው የንግግር አይነት ነው ማለት ነው። ባለቤቱ ውእቶን ይሆናል። አሁን እዚህ ጋር አይታችሁ ከሆነ ይመክራሁ ይመክሩታል ነው የዚህ ትርጉም። ይመክሩታል ታል የሚል ነው። እዚህ ጋር ይመክሯታል፣ ይመክሯቸዋል፣ ይመክሯቸዋል ሴቶችን ይመክሩሃል የሚል ነው። እዚህ ጋር የምናየው ይመክሩ ይምከሩት የሚል ነው። ስለዚህ ይምክራሁ ይላል ማለት ነው። ለውእቱ ብእሲ የዚህኛው ትርጉም ተመልከቱት። የዚህኛው ትርጉም ይምክራሁ ሲል የዚህኛው ትርጉም ይሄ ይምከሩት ነው እንጂ ይመክሩታል አይደለም ነው ልዩነቱ። ይሄ ይመክሩታል፣ ይሄ ይምከሩት እያለ ነው። ውእቶን ይምክራሃ ለዛቲ ብእሲት ይላል። ውእቶን ይምክራሆሙ ለውእቶሙ እደው ለውእቶሙ እደው ውእቶን ይምክራሆን ለውእቶን አንስት ተመሳሳይ ስለሆነ ውእቶን ይምክራከ ለከ አንተ ብእሲ ልል እችላለሁ። ውእቶን ይምክራኪ ለኪ አንቲ ብእሲት ልል እችላለሁ። ውእቶን ስል በነገራችን ላይ ውእቶን አንስት ነው፣ ሴቶች ነው። ይምክራክሙ ለክሙ አንትሙ እደው ውእቶን ይምክራክን ለክን አንትን አንስት ማለት ይችላል ነው። ከዛ ውእቶን ይምክራኒ ሊተ ለብእሲ ውእቶን ይምክራኒ ነ ለነ ለእደው ማለት ይችላል ነው። ስለዚህ እዚህ ጋር እንዳያችሁ ትእዛዛዊ አረፍተ ነገር ያልንበት ዋናው ምክንያት አንደኛ ይሄ ፎርማቱ ይምክ የሚል ነው። ም እያለ ይሄዳል ግሱን እየቀየረ። ይሄ ደግሞ ሁለተኛው ምክንያት ደግሞ ይምከሩት፣ ይምከሯት፣ ይምከሯቸው የሚል ትርጉም ነው ያለው ማለት ይምከሯቸው ሴቶችን። የዚህ በአማርኛ የዚህ ትርጉም ተመሳሳይ ነው። ሁሌ እዚህ ጋርም ስትመጡ የሁለቱ ትርጉም ተመሳሳይ ነው በአማርኛ ላይ። እዚህ ጋርም ስትመጡ እታች ያለው ሁለቱ እነዚህ በአማርኛ ተመሳሳይ ትርጉም ነው ያላቸው። ይምክራክሙ ሲል ይምከሯችሁ ነው የሚለው። ይምክራክን ይምከሯችሁ።
ስለዚህ ይምከራክን ሲል ሴቶችን ነው፣ ይምከራክሙ ሲል ወንዶችን ነው ማለት ነው። እነዚያ ሴቶች እናንተን ወንዶችን ይምከሯችሁ፣ እነዚያ ሴቶች እናንተን ሴቶችን ይምከሯችሁ ስለሚል ማለት ነው። ስለዚህ እዚህ ጋር ማስታወስ ያስፈልጋል ማለት ነው። ሁለቱ ላይ አማርኛው ጋር በጋራ ጨምቆ ነው የሚያወራው፣ ግዕዙ ግን ሰፓሬት አድርጎ ለይቶ ነው የሚናገረው። ስለዚህ ይሄንን በደንብ ማወቅ ያስፈልጋል ማለት ነው። እንዳጠቃላይ ዛሬ የተማርነው ውእቶን የሚለውን ነው። ከ10 መራሕያን ውስጥ 4ቱ 10 በ10 እያረቡ ይሄዳሉና እነሱን ውእቶን የሚለውን የዛሬው ርዕሳችን ውእቶን በሚለው መከረ የሚለውን ግስ ወስደን በመሰሪ እርባታ ነው ያረባነውና የዛሬው እንግዲህ የመጀመሪያው በኃላፊ አረፍተ ነገር፣ ሁለተኛው ትንቢታዊ አረፍተ ነገር፣ ሶስተኛው ትእዛዛዊ አረፍተ ነገር አድርገን ያየነው። እናንተ ሌላ ግስ ትመርጡና ያንን ግስ በዚህ ፎርማት ለምሳሌ ወለደ የሚለው ውእቶን ወለድዎ ይወልድዎ ይውልድዎ ውእቶን ወለዳሁ ወለዳሁ ይወልዳሁ ይውልዳሁ ውእቶን ወለዳሃ እያላችሁ ወለደ የሚል ወለደ ወይም ደግሞ ውእቶን ነገረ የሚለውን ነገራሁ እያላችሁ ነገረ የሚለውን በዚህ ግስ የፈለጋችሁትን ግስ ወስዳችሁ በዚህ መልኩ ማርባት ትችላላችሁ ማለት ነው። እሴብሐክሙ በእንተ ሰማዕክሙኒ በከመ ይቤለክሙ ኩለሄ አንብቡ መጻሕፍተ ግዕዝ ከመ ታእምሩ ልሳነ ግዕዝ ወትትናገሩ ምስለ ሊቃውንት ወጠይቁ ሊቃውንተ በበጊዜሁ። አነ ፈጸምኩ ትምህርቴ። ከሰማይ የወረደ በመንፈስ ቅዱስ ምሪት የተጻፈ ሕይወትን የሚሰጥ የእግዚአብሔር ቃል ይመረጣል እንጂ አማራጭ ሆኖ አይቀርብም። ለዚያም ነው ወደዳችሁት ወይ የማንላችሁ። ግና ሁሌም እንድናገለግላችሁ ከፈለጋችሁ የዩቲዩብ ቻናላችንን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ የደውል ምልክቷን ይጫኑና የቤተሰባችን አባል ይሁኑ። ይቆያል።